ሰላም ሰላም ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ይህ በኢትዮ ሀበሻ ሚዲያ የሚቀርብ ልዩ ፕሮግራማችን ነው ውድ አድማጭ ተመልካቾቻችን እንግዲህ ሰሞኑን ጠፋ ብለናል ያው የስራ ጫና እሱን ታሳቢ ታደርጋላችሁ ብለን እናስባለን ውድ አድማጭ ተመልካቾቻችን ቢሆንም ግን ዛሬ መጣናል ዛሬም እንዲሁ ነገሮቹ ትንሽ ኢትዮጵያ ያሉ ጉዳዮች በየቀኑ አዳዲስ አጀንዳዎች እየተፈጠሩ እነሱ ነገሮች የራሴን ምልከታ ለማቅረብ ነው እናንተ ግን ሰብስክራይብ ላይክ እና ሼር ያድርጋችሁ ለሌሎች አጋሩ ራሳችሁን ሐሳብ መስጠት ትችላላችሁ ውድ አድማጭ ተመልካቾቻችን አድማጭ ተመልካቾቻችን እንዲሁ ከፕሮግራማችን ከመጀመራችን በፊትና ስንወጣ አንዳንድ ፈን የሆነ ነገሮችን እንዲሁ ዝምብሎ ስለ መከራ ኑሮ ስለ ችግር ስለ ምናምን ከምናወራ አንዳንድ ፈኒ ነገሮችን ቲፕ አድርጎ ለመውጣት ያህል የምናዘጋጃቸው ፕሮግራሞች ይኖሩናል በቀጣይም እንግዲህ እንደዚህ አይነት ፈኒ የሆኑ ነገሮችን አሁን ደግሞ እንግዲህ ነብይ ደምሳሽን ማያውቀው የለም ዛሬ ላወራበት ካሰብኩት ፕሮግራም ጋርም አብሮ የተሳሰረ ነው እንግዲህ ነብይ ደምሳሽ ራሱን አንድ የሃይማኖት ተከታይ አንድ የሃይማኖት መስራች አድርጎ ፍቅሪዝም የሚባል ሃይማኖት መስርቶ እንደነበር እናስታውሳለን እሱ እንግዲህ አሁን ከሀገር ተሰዷል ወይም ሀገር ጥሎ ጠፍቷል እሱ እንግዲህ ይቅርታ ጠይቄ መንግስትን ወደ ሀገር ቤት ይገባለሁ እያለ ነው ለአሰብም ዋጋለሁ ብሎ እየዛተ ነው የኤርትራ መንግስት ምን ምላሽ ይሰጣል የሚለውን እንጠብቃለን ውድ አድማጭ ተመልካቾቻችን እስኪ እናንተ ግን እዩትና ወደ ዋናው ፕሮግራማችን እንገባለን እኔ ነብይ ደምሳሽ ጥጋብ ንፍት አርጎኝ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ እኔም አንዳንድ ጊዜ እይታዬ ተንሸዋሮ አላስፈላጊ ንግግር ተናግሬያለሁና የእናት ወድና የመንግስት ወድ ሰፊ እንደመሆኑ መጠን ይቅርታ እንድታደርጉልኝ ጊፍት እየሰጣችሁኝ ነው አገር ቤትም ገብቼ የኮሪደር ልማቱን በመጥረጊያ ሳይሆን በመላሴ ሁሉ ለማጽዳት ዝግጁ ነኝ እንዲሁም አሰብ ላይ ቢሆን እዋጋለሁ አሰብ ላይም ቢሆን ፈንጃም ካኞኜ አገሬ በመትፈልገኝ ቦታ ላይ ሁሉ እሳተፋለሁ አረ አሰብ ላይ ፈንጃም ካኝ ወይም ማንኛውም ነገር በመደብ ሰራል ምክንያቱም እሱ ነው በጣም አንድ ተቋሚ እንደሆነ ያደረገኝ የወደብ ጉዳይ በቃ ይበቃዋል ዛሬ ባንድ ጠቅለል ሲባል ባንድ ርዕሰ ጉዳይ ለመነጋገር ነው የመጣሁትኝና ይሄ የሃይማኖት የማንነት የባህል የወግ የማረግ ምናምን የሚባሉ የኢትዮጵያ ማንነቶች አሁን በዘፈቀደ ዝም ብለው ሲሆኑ ያየን ነው ምንም አይነት ይሄ በተለይ የምዕራባውያንን አይነት ሳቤ ያስተጋቡ ያሉ ነገሮች አሉ ጉዳዮች አሉ እነሱ የሚመስሉ ነገሮች አሉ እሱ ላይ የራሴን አስተያየት ትንሽ ጣለጣል ለማድረግ ወደድኩኝ ግን ጉዳዩ በጣም እጅግ በጣም ሲሪየስ ጉዳይ ነው ይሄን ጉዳይ በምን ልጀምረው ወይም የሳምንቱ መነጋገሪያ የነበረው አጀንዳ ምንድነው ብዬ ሳስብ የአምላካችን እናት ከፍ ሲል በጽራሪያም በልጇ ዙፋን ቀኝ ቆማ ዝቅ ሲል ደግሞ በምድር በእኛ በአማኝ ልጆቿ ልብ ህይወት ውስጥ ትኖራለች እንጂ የማንንም ነፍሰ በላ አጭበርባሪ የደም ነጋዴ በሃይማኖት ሽፋን ለመነገድ ላሰበው እኩይ አላማ መደበቂያ ምትሆን አይደለችም። ቅድስት ድንግል ማርያም ይህን
ህዝባችንን ለሺህ ዓመታት አደንቁሮ ሲመዘብርና ሃይማኖታችንን ሲያረክስ የኖረው ሻሽ ጠምጣሚና አቴና ወጊ ቡድን የምዝበራ መረቡን መዘርጋት ሲፈልግ ሁሌም የሚጠቀመው የተለመደ ስልት ነው። ውድ አድማጭ ተመልካቾቻችን ይህም የጥቅም ተጋሪ የሆኑ የሴራ ቡድን አስቀድሞ ያዘጋጃል። ኢላማ ባደረገው ቦታ ላይ አሳቻና ጊዜ ጠብቆ ድንገቴ ተአምር የሚመስሉ ነገሮችን ለማሳየት የሚረዱትን ዝግጅቶች ያደርጋል። በዛም ብቅ ይላል። ለሰሞኑ እንደምሳሌ ማጥቀስ ምንችለው ቁማሩን የሚተውነው በዋሻ አካባቢ ከሆነ ጥንታዊ ንዋያተ ቅድሳትን ተቀብረው በራይ ያያዝ መስሎ ቆፍሮ በማሳየት ህዝብን ለማጃጃል ይረዳው ዘንድ ንዋያተ ቅድሳን የሚመሳሰሉ ነገሮችን አስቀድሞ በየአካባቢው ይቀብራል። አሊያም ጸበል ፈለቀ ለማስባል ከሆነ አቅራቢያ ከሚገኝ ምንጭ በመሬት ለስር በሚያልፍ ቱቦ ውሃ ይጠልፍና ጊዜው እስኪደርስ ቧንቧውን ቆልፎ ያደፍጣል። አሊያም እንደ ሰሞነኛው ቆላ ድባ ተከሰተ እንደተባለው ሁላችንም እንዳየነው ማለቴ ነው። ውድ አድማጭ ተመልካቾቻችን ስዕል አስሎ ተአምር ካስባለ በኋላ ዛፉን በመጋረጃ ጋርዶ አስቀድሞ ያዘጋጀውን ቧንቧ ይከፍትና በሰማይ ተአምር በስዕሉ ላይ ፈሰሰ ይልና ጸበል ፈለቀ ብሎ ከጥቅም ተጋሪ የሴራ ቡድን ጋር ሆኖ ህዝቡን ያነሳሳል። በሚዲያም ሰፊ ዘመቻ ያደርጋል። ይህ ቡድን ውድ አድማጭ ተመልካቾቻችን ህዝብ እንደ ጎርፍ ሆኖ መውጣቱን እርግጠኛ ሲሆን አካባቢው ቅዱስ ስፍራ ስለሆነ ለቤተክርስቲያን ይሰጠኝ ብሎ የአካባቢው አስተዳደር አስጨንቆ በመያዝ መሬቱን በእጅ ጠምዝዞ ይይዛል። ይህ እንግዲህ በተለያዩ ቤተክርስቲያናት ያየነው ነው። እንግዲህ በበርሜል ጊዮርጊስ አካባቢ ተከሰተ ተብሎ አትሊስት ለ3 ዓመት ለ4 ዓመት የቆየውንም የዚህ አንዱ ማስታወሻችን ነው። ውድ አድማጭ ተመልካቾቻችን ከዚያ በኋላ ብረትን መቀጥቀጥ እንደጋለ ነው እንደሚሉ ያደነቆሩትን ህዝብ ተአምር ተገለጠ ብለው ጉድ እያስባሉ የመጠቀሚያ ገንዘብ እንዲከፍል የህዝቡንም አላማ ለሻሽ ጠምጣሚው በራይ እንደሚታየው በገሌ ስም ህንጻ ቤተክርስቲያን የማጥመቂያ ቤትና የእንግዶች ማረፊያ ቤት ለማሰራት እንደሆነ ተነግሮ ህዝቡ በነጩ መታለብ ይጀምራል። የቀጠሯቸው የዩቲዩብ አፈቀላጤዎች ደግሞ በአዲስ አበባ የሚገኙ በቤተክርስቲያናት ስም የሚነግዱ የግል አስጎብኝ ድርጅቶች አሁን እንግዲህ በክፍለ ከተሞች በክፍለ ሀገሮችም እየተጀመሩ ነው። መሀል ሀገር የሚገኘውን ምዕመን እገሌ የሚባለው አዲስ የፈለቀ ጸበል ከካንሰር የሚፈውስ ነው፣ ከኤድስ የሚያድን ነው፣ ንግድን የሚባርክ የውስጥ ደዌን የሚፈውስ ነውና እዚያ አድርሰን እንመልሳችኋለን ብለው በአንድ ጊዜ 20 እና 30 አውቶቡስ ሰዎችን አሳፍረው ይሄዳሉ። እንግዲህ ከነሱም የሚበቃቸውን ያህል ይመዘብራሉ። ውድ አድማጭ ተመልካቾቻችን ይህ እንግዲህ በተደጋጋሚ ያየነው ሀቅ ነው። 20 እና 30 አውቶቡስ ሞልቶ የሄደው ህዝብ ሆቴል ካደርክ ስለምትረክስ መጠመቅ አትችልም፣ ይልቁንም ለእንግዶች የተዘጋጀ ማረፊያ ስላለ ይሄን ያህል ክፈልና በዚያ አረፍ ብሎ ለከብት ማደሪያነት እንኳን በማይሆን በቆርቆሮ አድርገው በሰሩት አዳራሽ ውስጥ ያንን ሁሉ ህዝብ እንደ ሰርዲን አፋፍ ይቀጠቅጡታል። ገቢው ለማጥመቂያው ስፍራ ነው ብለው በስልታዊ እጅ ጠምዝዘው ምግብና ውሃ ለስላሳ መጠጦችን ባለኮከብ ሆቴሎችን በሚያስቅ ዋጋ እየሸጡለት ይመዘብሩታል። ያ ሁሉ ህዝብ በንጽህና ሊጸዳዳበት የሚችል ፋሲሊቲ ባለመኖሩ በየሜዳው የሚደረግ መጸዳዳት በዝናብ የታጠበ ውሃ ምንጩ ወራጅ ውሃ ይቀላቀላል ከምንጩ ወንዝ በመሬት ስር ስበው ጸበል ፈለቀ ያሉት ውሃም በዚህ መልኩ ስለሚበከል አንድን ፈውስ ብሎ ሀገር አቋርጦ የመጣውን ምስኪን ምዕመን ሌላ በሽታ ትርፎ እድለኛ ከሆነ ከሞት አምልጦ ይመለሳል። እና ጅሬም ገንዘቡንም ማራቆታቸው ሳያንስ በዚህ መልኩ የገደሉትን ሰው ወንጀል ለመሸፋፈን የገሌ ጸበል ወይ ይገርላል ወይ ያድናል ብለው መትረፍክንም መሞትክንም የጸበሉ ተአምር ውጤት አድርገው ይነግሩሃል።
በ19ኛዎቹ መጨረሻ ራሱን ባህታዊ ገብረ መስቀል እያለ ከሚጠራው አጭበርባሪ ወንጀለኛ ጀምሮ ለራሱ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ የሚል የጥንቆላ ዘፈን እስካሰራው አባ ዮሐንስ ድረስ በዚህ አይነት ዘግናኝ የወንጀል መንገድ ሲሄድ ሚሊዮነር የሆኑት ሃይማኖታዊ አደራውን የበላው ከአጥቢያ ቤተክርስቲያን እስከ ሲኖዶስ የሚገኘው የራስ ጠምጣሚው አተጌ ወጊ ስብስብም ከታች ወደ ላይ የሚደረግ የአፍ ማስያዣ ገንዘብ ስለሚወረወርለትና የደምና የአመፃ ገንዘብ ተከፋይ ስለሆነ ሃይማኖታችንን ከዚህ አይነት ርኩሰት ሊታደግ አይፈልግም። ውድ አድማጭ ተመልካቾቻችን እንዲያውም የዚህ አይነቱ ወንጀል በሀገር ቤት አልበቃ ብሏቸው እነዚህ አጥማቂ ተብለው በሃይማኖት ሽፋን ወንጀል የሚፈጽሙ ነፍሰ ገዳዮችን እዚህ አሜሪካ በቋሚነት አስመጥተው ይህንን ወንጀል ለማሰራት ደፋ ቀና እያሉ ነው ይላል ጸሐፊው። የቴክሳሱ ጳጳስ አባ ዮሐንስ የተሰኘው ወንጀለኛ ከኢትዮጵያ አስመጥተው የቤተክርስቲያኗ ይዞታ የነበረውን መሬትና አዳራሽ ለዚህ ወንጀለኛ በመሸጥ በጆይንት ቬንቸር የተለመደ በማጥመቅ ስም ወንጀል በአሜሪካ ምድር አስፋፍቶ ለመስራት ሁሉ ነገር ጨርሰው ወደ ወንጀል ስራ ገብተዋል ይላል የዚህ ጽሑፍ አዘጋጁ። ውድ አድማጭ ተመልካቾቻችን ሲጠቃለል እነዚህ ነፍሰ በላ ወንበዴዎች በሃይማኖታችን ሽፋን ከመሬት ዘረፋ እስከ ህዝብን ማራቆት ከዚያም ንጹሃንን ለሞት አጋልጦ በመስጠት ወንጀል የተዘፈቁበትን ዘመን የተሻገረ አረመኔያዊ ድርጊት ማውገዝ በምድራዊም ይሁን በሰማያዊ መስፈርት ተገቢ እንጂ የሚያስቀስፍ ኃጢአት አይደለም ይላል። የአማራ ህዝብ ከነዚህ አረመኔዎች የድንቁርና ቀንበር ነፃ ማውጣት ደግሞ የኛ ቀዳሚ ኃላፊነት ነው። ውድ አድማጭ ተመልካቾቻችን ይቅርታ ያው ቡና እየጠጣሁ ነውና በባህላችን በወጋችን ለዛም ነው እንግዲህ ያው እንጠጣ ብለናል። ህዝባችን ለሺህ ዓመታት በእንደዚህ አይነት ተግባር ተሰማርቶ የቆየ ተግባር ነው። ግን አሁን በቃ ሊባል ይገባዋል ብዬ አስባለሁ። እኔም ውድ አድማጭ ተመልካቾቻችን ይህ ነውር በጣም እጅግ ነውር ነው። ህዝባችን በማራከስ የምትሄዱበት ተረት ከዚህ በኋላ እንደወረደ ስጋትን ዝም ብለን አናይም። በነገራችን ላይ አንድ የሆነ የአማራ አካባቢ ላይ ጎልቶ እየታየ የመጣ ዘግናይ ፓተርን መታዘብ ችያለሁ። በአንድ በኩል ሰው አግቶ ገንዘብ መጠየቅ ሲሆን በሌላ በኩል ደግሞ እዚህ መንደር እዚያ ዋርካ ስር እዚህኛው በርሜል እዚህኛው ጸበል ፈለቀ ብሎ ከወራጅ ወንዝ በቧንቧ የተጠለፈውን ውሃ ከመሬት በውሃ ታምር የመጣ ፈዋሽ ጸበል አስመስሎ በማስገር አዲስ አበባ ከሚገኙ በሃይማኖት ሽፋን ከሚነግዱ ያስጎብኝ ድርጅቶች ጋር በመመሳጠር ህዝብን በቤተ እምነት ሽፋን መመዝበዝ ሌላኛው መገለጫቸው ሆኗል። ይህ እንግዲህ ምዕመኑ እንዲጠራጠር እጅግ ሌላ ነገር እንዲህ በምዕመኑ ውስጥ ወይም ደግሞ በቤተክርስቲያን ውስጥ አለመተማመን እንዲፈጥር ሁሉ እያደረገ ያለ ጉዳይ ነው። ሊያቅለሸልሽ ይችላል። ሐቁን ግን እንደወረደ መናገርና መጋት ያስፈልጋል ብዬ አስባለሁ። በሃይማኖት ሽፋን አደንቁራችሁ ሃይማኖታችንንም የተረታችሁ መሸፋፈኛ አድርጋችሁ ከዚህ በኋላ ልትቀጥሉ ይገባችኋል ብለን አናምንም። እንደዚህም ልትሆኑ እንደዚህም ሊቀጥል አይችልም። ይሄን 10 ሜትር ሻሽ ጠምጣሚና አቴና ወጊ የኋላ ቀር ኃይል ከህዝባችን ጫንቃ ላይ ጎትተን መጣል አለብን። ውድ አድማጮቻችን በነገራችን ላይ እነዚህ ቡድኖች ያደነቆሩትን ማህበረሰብ ህጽበተ አእምሮ ይባላል ሳናከናውንበት እንዳለ ተሸክመን ነፃ ልንወጣ አንችልም። ይሄን ማስወገድ አለብን። ህልውና ማረጋገጥ በለው የፖለቲካ ነፃነት እንዲሁም የኢኮኖሚ እድገት ሊረጋገጥ የሚችለውና መንፈሳዊና ቁሳዊ ደህንነቱን የጠበቀ ማህበረሰብ መፍጠር የምንችለው ህዝባችን ከዚህ ነቀርሳ ሻሽ ጠምጣሚና አቴና ወጊ ተረት አስተምሮ ነፃ ስናወጣ ብቻ ነው ብዬ አምናለሁ። ቤተክርስቲያናችን ያለ ዶግማዊ ስትወቀስ የምትውለውም በእነዚህ ኩያ ተረት መሰሪ ተግባር ምክንያት ብቻ ነው። አጠቃላዩ የአማራ ህዝብ ትግልም
ከእንደዚህ አይነት እጅግ በጣም የተወሳሰበ ችግር ጋር ያለ ነው። አሁን ላይ ይሄ አጠቃላይ ያለው የአማራ እንትን ማንነቱን እያጠፋ ያለ እጅግ በጣም ቆሻሻ ተግባር ውስጥ የተከተትንበት ጉዳይ ነው። ይሄ እንግዲህ እስከመቼ አብሮ ሊቀጥል ይችላል የሚለው እጅግ በጣም ከባድ ነው። ውድ አድማጭ ተመልካቾቻችን ይህ መተት፣ ጥንቆላና የጥቅም ማሳደጃ ተግባር አንዳንድ መሰሪና የህዝቡን ስነልቦና የተረዱ ሰዎች በማህበረሰቡ ዘንድ ስስ ልቡን በማጥናት የሚያደርጉት እኩይ ተግባራቸው ነው። ከዚህ ሊታረሙ ሊያርፉም ይገባል። የኛ የሆነ አለን የሚያድን እግዚአብሔር ነው። ስለዚህ የምንድንበትን ቦታ እንመርጣለን፣ እናውቃለን። ጸበልም ደግሞ አዲስ ጸበል ከፈለቀ እሱ ስርዓት ባለው መልኩ የቤተክርስቲያኗን እንትን በወሽር መልኩ በአባቶች ተባርኮ ይሆናል እንጂ እንዲሁ ዝም ብሎ የሆነ ሻሽ ጠምጣሚ አቴና የሚባል ሰው መጥቶ እዚህ ጋር ጸበል ፈለቀ ይህን ቦታ የኔ ነው ብሎ ክሌም አድርጎ ያንን ቦታ ለግል ጥቅሙ ምዝበራ ሲያውለው በተደጋጋሚ ያየነው ክስተት ነው። ይሄ እንግዲህ ቶሎ በእንጭጩ ሊቀጭ ይገባል። የማህበረሰቡን የአጠቃላይ የግንዛቤ ደረጃም ግምት ውስጥ በማስገባት ይመስላል በተለያየ ቦታ እንደዚህ አይነት ነገሮች ሲደረጉ እናስተውላለን፣ እናያለን። በቆላ ድባም እንግዲህ ተከሰተ የተባለው ከአንድ ዋርካ ስር ዛፉን ቀለም በመቀባት እንደገናም ደግሞ ጸበል ፈለቀ እንደዚህ አይነት እንትኖችን በማድረግ ምታታዊ ነገር አስመስሎ በማቅረብ የማህበረሰቡን ስነልቦና ለመሸርሸር የሄዱበት መንገድ እጅግ በጣም የተሳሳተ ነው ብቻ ሳይሆን ወንጀልም ነው ብዬ አስባለሁ። እኔ በግሌ ይህ በጣም ሊወገዝ የሚገባው ጉዳይ ነው። ይሄ የግሌ ምልከታ ነው። እንግዲህ የቤተክርስቲያናችን ጉዳይ በብዙ ነገር እየተፈተነች ያለች ቤተክርስቲያን ናት። እንግዲህ ቤተክርስቲያን መጠበቅ ደግሞ የሁላችንም ኃላፊነት ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። እጅግ በጣም ወዳችኋለሁ። ወደ ሌላው ምልከታዬ ስዛወር ደግሞ የቀነኒ ጉዳይ ብዙ እኔ እንኳን ተናግሬበት ብዙም አላቅም። እሱ ደግሞ ብዙ ምክንያቶች አሉኝ። እነዚህ ምክንያቶች እንግዲህ ኢትዮጵያ ውስጥ ያው ሰው መሞት ብርቅ እንዳልሆነ ሁሉ በተለያየ ምክንያት በተለያየ አሰቃቂ ወንጀሎች ሲገደሉ የሰማናቸው ያየናቸው ሰዎች አሉ። ያው የተለመደ ነው ብለን ዝም ብለን ነበረ። ነገር ግን አሁን የሚመጡት ነገሮች እጅግ በጣም ግራም ያጋቡ፣ ስለሷም ሙታ እንኳን እንዳታርፍ የሚያደርግ ነገሮች፣ አወዛጋቢ ክርክሮች ሲቀርቡ ይታያሉ። ይህን አስመልክቶ እንግዲህ ሰሞኑን ወንድሟ በማህበራዊ ድረገጹ የሚያጋራው አንዳንድ እሱ ቀነኒ በህይወት በነበረችበት ወቅት ያጋራው እና ያየውን አንዳንድ ነገሮች ሰሞኑን እያጋራ ነው። ይህን አስመልክቶ ግን ምናልባት በእግራቸው የሚያስቡ አንዳንድ አትሌቲክስ ነን ባዮች መጠው የሚናገሩት ቋንቋ እጅግ በጣም ከነሱም አልፎ ማህበረሰቡን የሚያስወቅስ እንደ ማህበረሰብ በዛም የተወለዱበትን አካባቢ የሚያስተች ነገር ነው። ፍትህ ለቋንቋ አይገዛም። የአትሌት ፈይሳ አስተያየትና የብዙዎች ቅሬታ ብዙ ደስ አይልም። ሰሞኑን በሟች ቀነኒ ወንድም ወይም ደግሞ ሊበን አዱኛ ይባላል እና በአትሌት ፈይሳ መካከል የተፈጠረው ንግግር በማህበራዊ ሚዲያ ብዙ መነጋገሪያ ጉዳይ ነው። እሱን ላይ ትንሽ ለማለት ነው። ሊበን ስለ እህቱ ሞትና ስለ ፍትህ ማጣት በቪዲዮ ማብራሪያ ሲሰጥ የአትሌት ፈይሳ ለምን በአማርኛ ታብራራለህ? በኦሮምኛ አብራራ። እሱን በአማርኛ የምታብራራ ከሆነ እንግዲህ ሄደ ጎጃም ሄደ ለምን ማብራሪያ አትሰጥም የሚል ይዘት ያለው አስተያየት መስጠቱ በብዙዎች ዘንድ ግርምትን ፈጥሯል። ኦፍ ኮርስ እንግዲህ ይሄ አትሌት ፈይሳ የሚባለው አሁን ላይ በቢሊየን ካካበቱ አንዱ የኦሮሞ ባለሀብቶች ውስጥ አንዱ ነው። እንግዲህ እሱን የሄደበት ወይም ደግሞ እሱን የተናገረበት የራሱ የሆነ ምክንያት ይኖረዋል።
ዞሮ የፍትህ አካላትን ነው ልጁ የጠየቀ። የፍትህ አካላትን ደግሞ ዲፌንስ ለማድረግ አትሌት ፈይሳ እንግዲህ ምን አገባው አይነት የሚያስብል ነገር ነው። ኦሬዲ ልጁ የጠየቀ ፍትህ ነው። ይህንን ግን በአማርኛ ተናገረው፣ በእንግሊዘኛ፣ በኦሮምኛ ዞሮ የብሔራዊ ቋንቋ የሆነው አማርኛ አለ። በሱ ነው ልጁ ለመናገር የፈለገው። ፍትህንም የጠየቀ ለሚመለከተው ሁሉ ነው እንጂ ለኦሮምኛ ተናጋሪዎች ብቻ አይደለም። እናም ፈይሳ ግን የተናገረበት ትንሽ ግርምትን ፈጥሯል። ቀደም ባሉት ዓመታት አትሌቱ ከኢትዮጵያውያን ጋር አብሮ በመቆም ለፍትህ ሲታገል የነበረ ቢሆንም አሁን ግን በደል ለደረሰበት ወገን ድምጽ ከመሆን ይልቅ በዚህ ቋንቋ አውራ በዚህ አታውራ በሚል በብሔር ላይ ያተኮረ ንግግር ማድረጉ ወደኋላ ለመሄድ ነው፣ ኋላ ቀርነት ነው የሚል ምልከታ አለኝ። የብዙዎች አስተያየትም ይህን ነጥብ ያጋሩት ነው። የሰው ልጅ ፍትህ በሚጠይቅበት ሰዓት ትኩረት ሊሰጠው የሚገባው ለደረሰበት በደል ነው እንጂ ለሚናገረው ቋንቋ ሊሆን አይገባም ብለን እናምናለን። ዓላማችን በእውቀትና በስልጣኔ ወደፊት እየተራመደች ባለችበት ወቅት በቋንቋ ልዩነት ላይ ተንጠልጥሎ ሰውን ማግለል ተገቢ ነው ብዬ አላስብም። ፖርዛት ማተር አትሌት ፈይሳ የተናገረው ቋንቋ ወይም ለልጁ መልስ የሰጠበት ቋንቋ ግን በአማርኛ መሆኑ እጅግ በጣም ግርምትን ፈጥሯል። ለኔ በተለይ በጣም ግርምትን ፈጥሮብኛል። መልሱን የመለሰበት ራሱ በዛው በአማርኛ ነው። ድምጽ መሆን ካልቻለ ዝምታን መምረጥ ይሻል ነበር፣ ይሻለዋል። እንግዲህ የሱ በሞተ ሰው ላይ እንደዚህ አይነት መዘባበቻ መቀለጃ መሆን ግን እጅግ በጣም ነውር ነው። የሱ እህት ብትሆን እንዲህ ይል ነበር የሚል ጥያቄም ላስከትል እችላለሁኝ። ሰው በመሆናችን ብቻ ለተበዳይ መቆም ሲገባል በቋንቋና በብሔር ልዩነት ምክንያት የሰውን ስቃይ ችላ ማለት ለማህበራዊ ሚዲያ እሴቶቻችን የማይመጥን ተግባር መሆኑን በርካቶች እየታዘቡት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተስ ምን ትላላችሁ? የሰው ልጅ የደረሰበትን በደል ለመግለጽ በፈለገው ቋንቋ የመናገር መብቱ ምን ይመስላል የሚለውን እንግዲህ ፍርዱን ለእናንተ ለማህበረሰቡ ለተመልካቾች ምን ተው ጉዳይ ነው። ይህ በጣም ማለት ኢትዮጵያ ስትባል ጥንተ ታሪኳን ወይም ደግሞ የጥንቷን ኢትዮጵያ ስናስባት ወይም እንደተጻፉት መረጃዎች ከሆኑ እጅግ በጣም የተከበረች ብዙ ሰዎች ሲገቡ ሲወጡ ጫማቸውን እንኳን አውልቀው የሚገቡባት ሀገርና የሚሰግዱላት ሀገር እንደነበረች በታሪክ የታወቀ የታየ ነገር ነው። ይህ እንግዲህ አትሌት ፈይሳ ምናልባት አንዳንዴ ጥጋብ እነዚህ ነገሮች ሁሉ ይሸፍናልና እንደዛ አይነት እይታ ውስጥ የገባ ይመስለኛል። ይልቁንም ምናልባት ከዚህ ጋር ተያይዞ ከ14 ዓመት በኋላ በታላቅ ክብርና እምነት ወደ ሀገር ቤት የተመለሰው ሳሞድ የምታውቁት ነው አብዛኞቻችሁ። ድምፃዊ ሳሞድ ሲገባ እንግዲህ አዲስ ነገር ወይም ግርምትን ፈጥሯል። እሱ የተናገረውም አለ እንደው የተናገረው አይደለም የኔ ጉዳይ ወይም ደግሞ እሱን እንደማለትም አይደለም። ግን ልጁ ሲገባ ይችን የተከበረች ምድር ዝም ብዬ አልገባም ጸበል ጠጥቼ ነው ምገባ ብሎ ከኤርፖርት እንደወረደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዳኛ መፈወሻ የሆነውን ጸበል ጠጥቶ የገባባት አገር ነች። ብዙ ጊዜ የተለያዩ ሀገሮችን እነ ጃማይካን የምናያቸው ነው። በተለያየ ምክንያት ወደ ኢትዮጵያ ሲገቡ ለሀገሪቱ ያላቸውን ክብር የሚያሳዩበት አንዱ ጫማቸውን አውልቀው ነው። እሱ ያም አሁንም የቀጠለ ነው። ነገር ግን አሁን በተቀነባበረ ወይም ደግሞ ነገሮቹ እጅግ በጣም በፈጠነ መልኩ የሀገራችንን ባህል፣ ወግ፣ ሴት፣ ማንነት እዛም አልፎ ደግሞ ሃይማኖታችን የሚሸረሽሩ ነገሮችን ሲደረጉ እያየን ነው። ውድ አድማጭ ተመልካቾቻችን ይህ በተለይ ወጣቱን ትውልድ እንዳይገድል ልጆችን እንዳያጠፋ እጅግ በጣም መጠንቀቅ አለብን ብዬ አስባለሁ። እንግዲህ ዛሬ ያሉኝ መረጃዎች እነዚህ ናቸው። ውድ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች አዳርሱልን። እኔ ግን ወዳችኋለሁ። ከዚህ ላይ ተሰናበትኩ። ባይ ባይ።